የእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ተጠባቂ ጨዋታዎች ውስጥ አርሰናል ከፉለምና ኖቲንግሃም ፎረስት ከማንቸስተር ዩናይትድ ጨዋታቸውን አድርገዋል። ቀደም ሲል 3 ሰዓት ከ45 ያደረጉት አርሰናል ከፉለም ያደረጉት ጨዋታ እጅግ ደስ የሚል ነበር። መድፈኞቹ በኤሚሬትስ ስታዲየም ትናንትና ኳስ እንደ ፕሌይ ሲጫወቱ አምሽተዋል። መድፈኞቹ 2-1 በማሸነፍ የዋንጫ ግስጋሴያቸው 5% ቢሆንም የከደ ውሻ ይጮሃል የሚለው ምሳሌ አነጋገር ለሚካኤል አርቴታ አይሰራም። እጅግ ደስ የሚልና ቁጭ ብድግ የሚያደርግ ጨዋታ ሳይተዋል። ሌላኛው የመከላከል አቅማቸው ከጊዜ ወደ ጊዜ እየጠነከረ የመጣው የሳሊባና የገብርኤል ማጋሊሽ ጥምረት እጅግ ደስ የሚል ነው። የሩሳ ማፊያ ነው የሚመስሉት። ማንም ሰው እነሱን ድሪብል አድርጎ ማለፍ አይችልም። ትናንትናው ጨዋታ ለመድፈኞቹ ደስ የሚልና መጥፎ ዜና አለ። ደስ የሚለው ከብዙ ወራት በኋላ ወሳኝ የመስመር አጥቂያቸው ቡካዮ ሳካ ወደ ሜዳ ተመልሶ በትናንትናው ጨዋታ ጎል በማስቆጠሩ እጅግ ደስ የሚል ነው። ሌላኛው መጥፎ ደግሞ ሞተራቸው የመከላከል አቅሙን በትክክል እያሳየ የሚገኘው ገብርኤል ማጋሊሽ ተጎድቶ ከሜዳ ውጭ መሆኑ ደግሞ ሌላኛው ለመድፈኞቹ የራስ ምታት ነው። ትናንትና የእንግሊዝ ፕሪሚየር ሊግ 30ኛ ሳምንት የአባትና ልጅ ጨዋታ ፍጻሜውን አግኝቷል። አባት እንደ አባትነቱ ትናንትና 1-0 ማሸነፍ የአባትነት የበላይነቱን አሳይቷል። ጨዋታው እጅግ ደስ የሚል ነበር። ለተመልካችም ሆነ ለደጋፊ ቁጭ ብድግ ሲያስደርግ የነበረ ምርጡ የእንግሊዝ ፕሪሚየር ሊግ ጨዋታ ነው። ሁለቱም የሜርሴሳይድ ደርቢ ሊቨርፑል ከኤቨርተን ያደረጉት ጨዋታ ደማቸውን ሰጠው አንገት ለአንገት የተጠናነቁበት ምርጡ ጨዋታ ነበር። የአርነ ስሎት ቡድን ደስ የሚልና ሁሉም ሰው ልብ ያለ የእንግሊዝ ፕሪሚየር ሊግ ንጉስ ነው። በእንግሊዝ አራቱንም አቅጣጫ በዞር 50 በላይ ዋንጫ ያላቸው ማንም የማይወዳደራቸው እንግሊዞች የዋንጫ አምባሳደሮች ናቸው። ሊቨርፑሎች የእንግሊዝ ፕሪሚየር ሊግ ዋንጫ የማንሳት ተስፋቸው 100% ነው። ይህ ደግሞ የዋሻው አይመስለኝም። ኤቨርተኖች ቀላል አልነበሩም። የሚችሉትን እንደምሰጠዋል 90 ደቂቃ አንገት ለአንገት ተያይዘዋል። እንዳለመታደል ግን 1-0 መሸነፍ እንፈታቸውን አምነው ተቀብለዋል። ቀድሜም ተናግሬ ነበር። አንፊልድ ላይ መጣህ መሸነፍ ማለት ግብ ቀርቦልህ እንደ መራብ ነው። ትላንትና የእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ተጠባቂ ጨዋታ ቼልሲ ከቶተናም ያደረጉት ጨዋታ እጅግ ደስ የሚል ጨዋታ ነበር። ጨዋታው የሁለት የለንደን ደርቢዎች አይመስልም። ትላንትና ብሉ ሰማያዊዎች እግር ኳስ ተመልካቹ ነህ፣ የተቃራኒ ክለብ ደጋፊ ብትሆን ብሉ ሰማያዊዎች ትላንት ያሳዩትን ጨዋታ ካላደነቀህ እግር ኳስ መቼም ቢሆን አይገባም። ደስ የሚል ጨዋታ ነበር። በተለይ የመከላከል አቅማቸው ቼልሲዎች ትናንት በዓለም ፊት አሳይተዋል። በእንግሊዝ ፕሪሚየር ሊግ ፉክክሩ እየጣፈ የሚገኘው የዋንጫና ከ1 እስከ 3 ለማየት ሳይሆን አራተኛውን ደረጃ ለማየት የሚደረገው ትንቅንቅ እጅግ ደስ የሚል ነው። ቼልሲዎች በትናንትናው አቋማቸው በዚህ ከቀጠሉ ምናልባት ቶፕ 4 ይዘው ቀጣይ ዓመት ቻምፒየንስ ሊግ የመሳተፍ ድል ይኖራቸዋል። ስለ ቶተናም ብዙም ማብራራት አልፈልግም። አንበሳ ሞቶ ቀበሮና ጅብ ጨፈረችበት የሚለውን ተረትና ምሳሌ ለደጋፊዎችና ለኳስ ተመልካች ትቼዋለሁ።